ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እንዴት ናችሁ? እና ፕሊስ ስትገቡ ላይክ ሰብስክራይብ አድርጉልኝ እና ኮሜንት አስቀምጡልን። ያው የእህታችን ታሪክ ነው እና ኮሜንት አስቀምጡላት እንድትማርበት ነው የተናገረችው። እና ከኛ ምን ትማራለች? ከኛ ምን ትወስዳለች? ከኛስ እንዴት ነው ካለችበት ነገር ከኛ ሰምታ መውጣት የምትችለው? እና እህታችን ፍቅር ይዞኛል፣ ፍቅር የያዘኝ ግን በቃ እወደዋለሁ፣ ፍቅር ይዞኛል፣ እወደዋለሁ፣ እሱ ግን አይወደኝም። እናም በጣም ሱሰኛ ነው፣ ግን እኔ ያለሱ መኖር አልቻልኩም ያለችን ነው። ሱሰኛ ነው፣ ያለሱ ግን መኖር አልቻልኩም፣ አፈቅረዋለሁ፣ በጣም ነው የማፈቅረው እያለችን ነው። እና አንድን እኔ ምላችሁ ማለት ነው ሰው ፍቅር በእርግጥ ምን ላይ እንደሚጥለን አናቅም፣ ከማን እንደሚያጋጨን ከማን እንደሚያገናኘን አናቀውም። እና ጥንቃቄ ማድረግ አለብን ከማን ፍቅር እንደያዘንም እንዴትስ ፍቅር ያዘን፣ ይህን ነገር እንዴት ነው ለሷስ ደግሞ መልስ ምንሰጣት? አስቡት። አያፈቅራትም፣ ገና ሱሰኛ ነው፣ ገና እሷ ደግሞ እስክትሞት ድረስ የምታፈቅረው ወንድ ማን ነው? እና ይሄን ነገር ኮሜንት ላይ እንድታስቀምጡላት እፈልጋለሁ። እና የኔን መልስ ልንገርሽ እህቴ እና ጓደኛዬ እህቴ ልንገርሽ፣ አንድን ወንድ አፈቀርሽው፣ ቆይ አንቺ ሱሰኛ ከሆነ ካላፈቀረሽ እሺ ምን ይሁን ብለሽ አፈቀርሽው? እሺ አፈቀርሽው፣ በእርግጥ ፍቅር ምን ላይ እንደሚጥል አይታወቅም። አፈቀርሽው፣ ለመሸሽና ከዛ ነገር የመውጣት ትግል ማድረግ አለብሽ። ለምን ይሄን ነገር ካላፈቀረሽ ቢያንስ ሱሱ እኮ አስተካክለዋለሁ ወይም ደግሞ መልሰዋለሁ፣ ከሱሱ እንዲወጣ እንዲያገግም አደርገዋለሁ ትያለሽ። ግን ይሄ ደግሞ ካላፈቀረሽ እንግዲህ በግድ አፍቅረኝ አትዩ። ለምሳሌ ሱሱን አንቺ ራስሽ በቃ ታስተካክይዋለሽ። ጀግና ከሆንሽ፣ ጀግና ሴት ከሆንሽ ትመልሺዋለሽ፣ ከዛ ሱስ ውስጥ ታስወጪዋለሽ። ግን ፍቅር እሱ ካልያዘው አንቺ ብቻ ስለያዘሽ ፍቅርን አይሆንም። የምሬ ነው። ፍቅር አይሆንም። እኩል ሲፋቀሩ ሲፈላለጉ በቃ ሲተሳሰቡ ሲተዛዘኑ ነው እንጂ አንድ ሰው ብቻ ስላፈቀረ ፍቅር ወይም ትዳር አይሆንም። እንደውም ስቃይ ነው። የምሬ ነው። ይሄ ነገር ውስጥ አይ በቃ ቀስ በቀስ ይወደኛል፣ ቀስ በቀስ ያፈቅረኛል ብለሽ ከገባሽበት የምሬ ነው አንቺ መጨረሻሽ አያምርም። መጨረሻ መሰቃየት ነው የሚሆንብሽ። መጨረሻ በቃ አለ አይደለ የስቃይ ህይወት ነው የምትኖሪው። ያን ደግሞ መሆን የለበትም። አንቺ ለምን በህይወትሽ እንደዚህ አይነት ነገር ታደርጊያለሽ? እንደዚህ አይነት ቀልድ ትቀልጃለሽ? በህይወት ቀልድ ኧረ በለው እንዳትቀልጂ። የምሬ ነው። ያላፈቀራችሁ ወንድ አታፍቅሩ። ብታፈቅሩትም ፍቅሩን እንዲወጣላችሁ አድርጉ። ሽሹት። የሆነ ቦታ አትስጡት። ካላፈቀራችሁ ቦታ አትስጡት። እንደውም እንዲንገበገብልሽ ማድረግ አለብሽ። አትቅረቢው፣ ራቂው። ለምን እንዳፈቀርሽው ሲያቅ፣ ወንድ ልጅ ሳያፈቅርሽ ግን አንቺ እንዳፈቀርሽው ሲያቅ ብዙ ከቀረብሽው በቃ የፈለኩት ነገር ታደርግልኛለች ብሎ ነው የሚያስበው። እውነትም ታደርጋለች። ሴት ልጅ ካፈቀረች ምንም ነገር ታደርጋለች። ግን ያን ማድረግ ሳይሆን ያለብሽ ማያፈቅርሽ ወንድ አፍቅረሽው ከሆነ እንደምታፈቅሪው ያወቀ ለአንቺ ቦታ ከሌለው ቦታ ካልሰጠሽ ራቂው። ለምን እንደው ታውቂያለሽ? ስትርቂው ነው በቃ እውነትም እንደምታፈቅሪው የሚገባው። ሌላ ሰው ቀርቦ ሲያይ፣ ሌላ ሴት ቀርቦ ሲያይ እንዳንቺ ሳትሆንለት ስትቀር፣ እንዳንቺ ቦታ ሳትሰጠው ስትቀር ያንቺን ቦታ ይኖረዋል፣ ያንቺን ፍቅር ይኖረዋል፣ ያንቺን ክብር ይኖረዋል። ግን በቃ አፈቀርኩህ ሞትኩልህ ብለሽ የምትለጠፊበት ከሆነ ይሰለችሻል። የምሬ ነው። ይሰለችሻል፣ ይሸሽሻል። በቃ እጭ ነው የሚልሽ። ስትመጪ እጭ መጣች
ከደወልሽ ደወለች ነው የሚልሽ። እንደዛ መባል የለብሽም። ጀግና ሴት ሁኚ። የምሬ ነው። ጀግና ሴት ሆነሽ ራስሽን አስከብረሽ በፍቅር አፍቅሮሽ እንዲያገባሽ አድርጊ። ሳያፈቅርሽ ወላሂ ሳያፈቅርሽ ካገባሽ ወላሂ መጨረሻሽ ስቃይ ነው የሚሆነው። ለምን ያን ስቃይ ለምን ታሳልፊያለሽ እህቴ? ለምንስ ትሰቃያለሽ? መሰቃየት የለብሽም። በቃ አፍቅረሽ ተሳስበሽ ተዋደሽ ተዛዝነሽ ነው መጋባት ያለብሽ። ይሄ ዝም ብለሽ አንቺ ያፈቀርኩትና ነገ ይስተካከላል ብለሽ የምትገቢበት ህይወት ነገ እኔ እንጃ የተበላሸ ነው። ወልደሽም ልጆችሽ በፍቅር አያድጉም። አንቺም በፍቅር አትኑሪም። በቃ የተዘባዘበ ኑሮ ነው የምትኖሪው። ያን ስለሆነ ከዚህ ህይወት ቶሎ ሮጠሽ መውጣት አለብሽ። ቦታ አትስጩ። በቃ አፍቅሬያለሁ ብለሽ ቦታ አትስጩ። በእርግጥ አፍቅረሻል፣ ግን ከማያፈቅርሽ ወንድ ጋር ስለማይመለስ ከሱ ጋር አብረሽ አትሁኝ። የምሬ ነው የምልሽ።